ጤና ይስጥልኝ የተወደዳችሁ የበረከተ ጽዮን ዩቲዩብ ቻናል ቤተሰቦቼ፣ ዛሬ እስኪ አንድ ነገር እንነጋገር። እሱ ምንድነው? ባለፈው የሆነ ቪዲዮ ፖስት አድርጌላችሁ ነበር እና ፖስት ያደረኩት ቪዲዮ ስለ ስዊዘርላንድ ላይ እንዴት ኢንተግሬት ማድረግ እንዳለብን የሚገልጽ እና በቀላሉ ትምህርት መማር እንዴት እንደምንችል፣ ቋንቋ እንዴት እንደምናጠና እና ዲፕሎማ ስዊዘርላንድ ላይ በቀላሉ እንዴት መያዝ እንደምንችል እንደ አሰልጣኝ መጠን የነገርኳችሁ አንዳንድ እንትኖች ነበሩ፣ ቲፖች ነበሩና በነዛ ቲፖች ተነስቼ ማለት አንዳንድ ሰዎች የሰጡኝ ሀሳቦች አሉ። እነዛ ሀሳቦች ምንድናቸው? እስቲ ቋንቋ ብታስተምረን ወይ ደግሞ አንተ ሄድክበትን መንገድ ብታሳየን የሚሉ ነገሮች አሉ። አክቹአሊ እናንተ ከኔ በላይ በደንብ ታውቃላችሁ፣ ግን ያለኝን ነገር ሼር ለማድረግ እንደ እግዚአብሔር ፈቃድ ማለት ሼር በመደራረግ አምናለሁ። ስለዚህ እስኪ ለዛሬ ጊዜያችሁን እንዳላጠፋባችሁ ማለት ነው 10 ካነበብኳቸው ማለት ነው 10 ቤዚክ የሆኑ ነገሮች ማለት ነው ቋንቋን ለማጥናት ከሚጠቅሙን 10 ነገሮች አንድ ባንድ እስኪ እንዴት ነው ምንድነው ማድረግ ያለብን የሚለውን ነገር እነግራችኋለሁ ማለት ነው። ስለዚህ የመጀመሪያው ያስኩት ምንድነው ምን ይላል? ሜክ ፍሬንች ዩር ፓርት ኦፍ ዴይሊ ሩቲን ይላል። ይሄ ምን ማለት ነው? አሁን ለምሳሌ አንድ ቋንቋ ስትማሩ ሆነ ብላችሁ በቃ ይህን ቋንቋ እንደ ዴይሊ አክቲቪቲ ወይም ማለት ልክ አንድ ነገር ጠዋት ተነሳችሁ ቁርስ እንደምትበሉት ከዛ ደግሞ ምሳ እንደምትበሉት ራት እንደምትበሉት the same thing አንድን ቋንቋ ስትማሩ በቃ ሆነ ብላችሁ መያዝ መቻል አለባችሁ። እሱ የሚጠቅማችሁ ምንድነው? አትሊስት አላማ ይኖራችኋል። ለምን እንደምታጠኑ ምን ማድረግ እንዳለባችሁ እያንዳንዱ ነገር ስለምታውቁ እንደ ዴይሊ አክቲቪቲ በደንብ አድርጋችሁ ያዙት ይላል። ይሄ አንደኛው እንትን ነው ቲፕ ነው ማለት ነው። ወደ ሁለተኛው ቲፕ ስናልፍ ደግሞ ምን ይላል? ፎከስ ኦን ሃይ ፍሪኩዌንሲ ቮካብላሪስ። ይሄ ሃይ ፍሪኩዌንሲ ቮካብላሪ የሚባሉት ምንድናቸው? ማለት ከፍ ያሉ በጣም ከባድ የሆኑ ቮካብላሪዎች ማለት ሳይሆን በጣም ሲምፕል የሆኑ ቮካብላሪዎች ከትንሽ ቮካብላሪ ነው መጀመር መቻል አለብን። ለምሳሌ ፍሬንች ከሆነ ማለት ነው አሁን ኮመን የሆኑ ሰላም ለማለት ለምሳሌ ቦንጆር ወይም ጧት ስትሉ ስትነሱ ሰዎችን ስታገኙ ቦንጆር ትላላችሁ። እቺ ራሷ አንዲት የቻለች ቃል ነች ማለት ነው። እንዴት ነህ ሰላም ነው ወይ ለማለት ደግሞ በአቅርቦት ከሆነ ኮሞ ቫቱ፣ በእንትን ከሆነ ደግሞ በአክብሮት ከሆነ ደግሞ ኮሞ ታሌቮ ትላለ ማለት ነው። ሃው አር ዩ እንደማለት ነው። ስለዚህ እነዚህ ነገሮች በቃ ሲምፕል የሆኑ ቃላቶች ሲምፕል የሆኑ ነገሮችን ቮካብላሪዎችን መማር አለብን። በተለይ ደግሞ ለዴይሊ አክቲቪቲ የሚጠቅሙን ወይም የሚያግዙን ቃላቶች ነው መሆን መቻል አለባቸው ማለት ነው። ምክንያቱም በባይዞ ምን ይባላል መሰላችሁ? ወደ መጨረሻ ላይ 10ኛው ህግ ላይ ስመጣ አንድ ቲፕ ነግራችኋለሁ። እኔ የተማርኩበትን ፍሬንችም the same thing ዶችም ያጠናሁበትና በጣም የጠቀመኝ በተለይ 10ኛዋ መንገድ በጣም ኢምፖርታንት ነች እና እሷን ወደ ኋላ እነግራችኋለሁ። ምክንያቱም አንድ ሰው ላይክ 200 ቃላት ቤዚክ የሆኑ ለቀን የሚያገለግሉ ከያዘ ለዴይሊ አክቲቪቲ ማለት ነው ከያዘ መናገር ይችላል የሚልና እኔ ላይ እንዴት እንደሰራ እሱን አብረን እናያለን ማለት ነው። ሌላው ሶስተኛው አፕሊኬሽን መጠቀም አለብን። we have to use an application። ምንድነው? በሞባይላችን አሁን መቼም ሞባይል የሌለው ሰው የለም። በተለይ ውጭ ሀገር ስንኖር ኢትዮጵያም ማለት ነው same thing ኳሊቲ ነው የሚለያይ እንጂ አብዛኛው ሰው ሞባይል አለውና በእጃችን ያለው ሞባይል ላይ ብዙ አፕሊኬሽኖች ማለት ፍሪ የሆኑ አፕሊኬሽኖች አሉ ማለት ነው። ለምሳሌ እኔ ፍሬንች ከተማርኩበት አፕሊኬሽን ውስጥ አንዱ ኮፊ ብሬክ ፍሬንች ይባላል እና ለምንድነው ኮፊ ብሬክ ፍሬንች ያሉት? ልክ አንድ ሰው ላይ ለብሬክ ለ15 ደቂቃ ምናምን ሲወጣ በቃ የሚያጠናው ማለት ነው። አንዳንድ ጊዜ እኔ ብሬክ ላይ ስሆንም ራሱ አነባለሁ አያለሁ ማለት ነው ሞባይሌ ላይ እና በእንግሊዝኛና ፍሬንች ነው ይሄ አፕሊኬሽን እና በጣም የተጠቀምኩበት። ከዛ በኋላ ግን ሞር ደግሞ አድቫንስድ የሆኑ እንትኖች መጥተዋል፣ አርቲፊሻል ኢንቴሊጀንሶች ማለት ነው። ከነሱ ውስጥ በጣም እኔ ሪኮመንድ ማድረጋችሁ ማለት ነው
በጣም በነፃ ልታገኙት የምትችሉ አክቹአሊ አሁን ቻት ጂፒቲ አለ። ቻት ጂፒቲ የምትፈልጉትን ፕሮግራም ወጥታችሁ ምን ለማለት ለማጥናት በደንብ ይጠቅማችኋል። ፕላስ ደግሞ ቻት ጂፒቲ ይሄ ቮይስ ሪከርድ ከማድረግ አጠገብ ያለችው ማለት ነው። በተለይ በወር 18 ብር የምትከፍሉ ከሆነ የሆነ ሰረዝ ምልክት ያለው አለ በጥቁር እሱን ስትነኩት በቃ እንትን ነው የሚያወራችሁ። ሌላ ጊዜ ሆነ ብዬ ይሄን ፕሮግራም አዘጋጅላችኋለሁ። ልክ እንደ ሰው ነው የሚያናግራችሁ። በቃ አሁን ትምህርት ቤት መሄድ አያስፈልግ ምን መሄድ አያስፈልግ ታናግሩታላችሁ። በቃ ልክ ስታናግሩት በቃ ይመልስላችኋል። ለምሳሌ ዛሬ ስለ ቤዚክ የሆኑ የፍሬንች ግራመር እንትን ማድረግ እፈልጋለሁ ማጥናት እፈልጋለሁ ብላችሁ ስትነግሩት ማለት ነው ኤግዛክትሊ ስለ ቤዚክ ፍሬንች የሆኑ በጣም ሲምፕል የሆነ ቤዚክ ፍሬንች ግራመር ይነግራችኋል ማለት ነው። ታውሩታላችሁ። ከዛ አርስቱ ከደበራችሁ ራሱ ሌላ አርስት መማር ነው የምፈልገው ደግሞ ወደ ሌላ አርስት እንግባ ስትሉት ወደ ሌላ አርስት ራሱ ይዟችሁ ይገባል ማለት ነውና በጣም ኢንትረስቲንግ የሆነ አፕሊኬሽን ነው ቻት ጂፒቲ። በጽሁፍም ሊሆን ይችላል በኦዲዮም ሊሆን ይችላል ሊያስተምራችሁ ይችላል ማለት ነው። ይሄ አንድ መንገድ ነው። ሁለተኛው ደግሞ አፕሊኬሽን ፕራክቲካ ይባላል። ፕራክቲካ የተወሰነ ብር ትከፍላላችሁ፣ ብዙ አይደለም። አክቹአሊ ከጫንኩት ቆይቷል ግን ይዳዝንት ማለት ከ18 ብር 20 ብር ምናምን የሚበልጥ እንትን አይደለም ክፍያ አይደለም ያለው። ስለዚህ እሱ ደግሞ ፕራክቲካ ደግሞ ትመርጣላችሁ። ሴትም አለች ወንድም አለች ልክ እንደ አስተማሪ ሆናችሁ ማለት ነው እንትን ያደርጓችኋል። ታናግሯታላችሁ ከዛ በደንብ አድርጋ ትመልስላችኋለች። በቃ ልክ ክላስ ውስጥ አስተማሪ እንደሚያናግረው አርቲፊሻል ኢንቴሊጀንስ ናት። መልክ አላት ምን አላት ኤቭሪቲንግ አላት። ስለዚህ እሷን እያያችሁ ከሷ ጋር እንደመረጣችሁት ሴትም ወንድም አለ የፈለጋችሁት መርጣችሁ ማጥናት ወይ መማር ትችላላችሁ ማለት ነው። ታነጋግራችኋለች። ስለዚህ you don't have to go to school ማለት ነው እና ወደ ትምህርት ቤት መሄድም አያስፈልግም ማለት ነው። ስለዚህ አፕሊኬሽኖች እነዚህን ሁለቱን የቻት ጂፒቲን እና የፕራክቲካን አፕሊኬሽን ግን ሌላ ጊዜ አንድ ቪዲዮ እሰራላችኋለሁ ማለት ነው። ሌላው አራተኛው ደግሞ learn French pronunciation early። አሁን pronunciation by the way አሁን ለምሳሌ እኔ ያስዋልኩት ምን መሰላችሁ እንግሊዝኛ ለምሳሌ pronunciation ከተሳሳታችሁ እንግሊዝኛ በደንብ የሚያወራ ሰው ከሆነ ደጋግፎ ምን ብሎም እንትን ይላችኋል ይረዳችኋል። ፈረንጆች ለምሳሌ አማርኛ ሲያወሩ ወይም ሌላ ቋንቋ ትግርኛ ምናምን ሲያወሩ አትሊስት እኛ ማለት ደጋግፈን ምን ብለንም ያንን ቋንቋ የሚናገሩትን እንትን ለማለት ማለት ልንረዳቸው እንሞክራለን። በፍሬንች ላይ ግን ይቅርታ ድራይቭ ያረኩ ስለሆነ ነው። በፍሬንች ላይ ግን እንደዚህ አይነት ነገር የለም። ፍሬንች ላይ ምንድነው የሆነ ፕሮናንሲዬሽን ከተበላሸ ማለት ነው ፍሬንች የሚናገሩ ሰዎች አንተን አንደርስታንድ የማድረግ አቅማቸው በጣም ዝቅተኛ ነው። ስለዚህ ፕሮናንሲዬሽኑ በጣም ኢምፖርታንት ነው። እኔ ያስታውሳለሁ ልክ ሎዛን እዚህ ፍሬንች ካንቶን ላይ ስመጣ ማለት ነው ከዶች ካንቶን ወደዚህ ስመጣ ፈተና ማለት የፍሬንች የተወሰነ ችል ነበር ራሴ በግል እያጠናው ማለት ነው። ከዛ ፈተና ስፈተን ግን ልክ ከምንም እንደማይችል ሰው ሆኜ ኦራሉንም ምንድነው ሪትኑንም መለስኩ ሌቨሌን ለማወቅ ሲፈልጉ ማለት ነው። ልክ እንደ ጀማሪ ሆኜ ቀረብኩ። ከዛ በቃ ጀማሪ በቃ አንተ ጀማሪ ነህ ብለው ጀማሪ አስገቡኝ። እኔ እንደዛ ያደረኩበት ዋናው ምክንያት ምንድነው ግራመሩንም ሁሉም ነገርም በምንም ተአምር በዛት ማች የሚከብደኝ አይደለም። ምክንያቱም አነባለሁ አንብቤ ሊገባኝ ይችላል። ፕሮናንሲዬሽናቸውን ግን ካስተማሪው በደንብ መማር ስለምፈልግ ስለነበረ ማለት ነው። ስለዚህ ፕሮናንሲዬሽን በጣም ኢምፖርታንት ነው። ስለዚህ እንዴት እንደሚነበብ አንድ ቃል በደንብ ማወቅ አለብን ማለት ነው። አንዳንዴ በደንብ ያነበባችሁት ራሱ አልገባንም ምናምን ይላሉ አንዳንዶች ማለት ነው። ስለዚህ በተሻለ መጠን ፕሮናንሲዬሽን በጣም ኢምፖርታንት ነው። ሌላው አምስተኛው ምንድነው ፕራክቲስ ስፒኪንግ ፍሬንች ፍሮም ዴይ ዋን። አሁን ማለት የሆነን ቋንቋ ማለት ነው ፕራክቲስ ለማድረግ የግድ ልክ ፍሬንች ላይ B1 ወይም B2 ወይም C1 ሌቨል ምናምን መድረስ የለባችሁም። ያችን የምታውቋትን ቃል ወይንም ሴንተንስስ በደንብ ፕራክቲስ ማድረግ ማለት ነው።
እሷን ፕራክቲስ ካደረጋችሁ በቃ እንትን ማለት እድላችሁ በጣም አሪፍ ነው ማለት ነው። ለምሳሌ je me suis réveillé le matin à 7h ወይንም je vais aller à l'école በቃ ይሄ ትምህርት ቤት መሄድ እሄዳለሁ ወይንም ጠዋት 7 ሰዓት ነው ከእንቅልፌ የተነሳሁ ምናምን je voudrais manger ወይም je veux manger መብላት ፈልጋለሁ ምናምን እነዚህ ቀለል ያሉትን ነገሮች የምታውቋቸውን bonjour bonsoir ከዛ ደግሞ አቱሳለር በቅርብ ጊዜ እንገናኛለን ምናምን እንደዚህ የሚሉት ነገሮች ኤክስፕሬሽኖችን የምታውቋትን ኤክስፕሬሽን እያንዳንዷን ተጠቀሙባት። ማንንም ሰው ማፈርና መፍራት የለባችሁ ማለት ነው። ባይዘው ቋንቋ የተማርኩት ነገር ምንድነው ድፍረት የሚጠይቃል። ከተሳቀቃችሁ ጥሩ ሌቨልም ደርሳችሁ ራሱ አንዳንድ ጊዜ እንትና ታደርጉትም ማለት መናገር ፕራክቲስ ማታደርጉ ከሆነ ቋንቋውን የሚያዝ እድላችሁ በጣም ይቀንሳል ማለት ነው። ሌላው ደግሞ ምንድነው የሚል immerse yourself with media ይላል። ማለት ሚዲያዎችን በደንብ መጠቀም መቻል አለብን። ሚዲያዎች በተለይ ላይክ ወይ መኪና ድራይቭ ስናደርግ ሊሆን ይችላል ወይ የሆነ ቦታ ስንሄድ ሬዲዮችን መስማት ከዛ ደግሞ ፊልሞችን ማየት ዋላ ነገራቸዋለሁ። በተለይ የህፃናት ፊልምን በደንብ አድርገን ማንበብ it's very ማየት ማለት ነው ሶሪ የህፃናትን ፊልም በደንብ አድርገን ማየት በጣም ነው የሚጠቅም ማለት ነው። ስለዚህ ሚዲያዎችን ሬዲዮ መስማት ቴሌቪዥን ማየት በሄዳችሁበት አጋጣሚ ማለት ነው። የኦዲዮ ሌሰኖችም አሉ እነሱንም በደንብ መስማት ነው። ሰባተኛው ደግሞ study grammar in context ማለት አሁን ግራመር አንዳንድ ጊዜ ምንድነው ሰው ቶሎ ማይማር ግራመር የግድ በቃ ሆነ ግራመር ማጣት አለብኝ ብለ የምታጠፋው ጊዜ አለ። አሁን ግራመር ስታነብ አንዳንድ ጊዜ የሆነ የመደበር ስሜት ሊኖራችሁ ይችላል ወይም ግራመሩ ሊከብዳችሁ ይችላል። ግን በአረፍተ ነገር እያደረጋችሁ የምታውቋትን አረፍተ ነገር በትንሽ አረፍተ ነገር ወይም ትናንሾች እንደዚህ ቀለል ያሉ ቴክስቶችን በማንበብ ራሱ እንትን ማድረግ ትችላላችሁ። ግራመርን መማር ትችላላችሁ። እኔ በደንብ ማስታውሰው አክሱም እያለሁ ማለት ነው ላንጉዌጅ ሴንተር ከአንድ ጓደኛዬ ጋር ሆነን ከፍተን ነበርና እዛ ላንጉዌጅ ሴንተር ላይ ምንድነው ያስተዋልኩት እነዚህ ጋይዶች አሉ ማለት ፈረንጆችን የሚያስጎበኙና ከህፃንነታቸው ጀምሮ ከፈረንጆች ኋላ ነው የሚከተሏቸው ነበርና ከዛ እድሜያቸው አድጎ ላይ ከ19 20 ምናምን ሞልተው አሁን ከፈረንጆች ጋር ይዛን ጊዜ ማለት ነው ዳት ሞመንት ከፈረንጆች ጋር የሚያወሩበት የነበረው ፕሮናንሲዬሽን እኔ ይገርመኝ ነበር በቃ። ምክንያቱም ልክ አንድ ህፃን ልጅ እንግሊዝ ሀገር ሄዶ እንግሊዝኛ እንደመማር ወይም ፍሬንች ሀገር ሄዶ ፍሬንች እንደመማር እንደማለት ነው። እንደማለት ዝም ብሎ ወላ ባይማርም ከወላጆቹ ጋር ሲናገር ምን ሲል ዲቨሎፕ የሚያደርጋቸው ነገር አለና የግድ ግራመር መማር የለባችሁም። ምንድነው ማድረግ ያለባችሁ መጽሐፍቶችን እንትን ማድረግ ማንበብ is very important simple የሆኑ መጽሐፍቶችን ማንበብ ይጠቅማችኋል ማለት ነው። ሌላ አንዴ ጠብቁኝ። ኦኬ ሌላው ደግሞ ምንድነው read simple context first read simple context first አንድ ቋንቋ ለመማር የግድ በጣም ኮምፕሊኬትድ የሆነ ቴክስት ማንበብ መቻል የለባችሁም። በተለይ ደግሞ እኔ ሪኮመንድ ማድረጋችሁ ትንሽ እነዚህ ቤዚክ የሆኑ ቃላቶችን ከያዛችሁ በኋላ ማለት ነው የህፃናት መጽሐፍ ማለት ነው የህፃናት መጽሐፍ very important ምክንያቱም እዛ ላይ ያሉት አንደኛ ግራመር ምንድነው ቮካብላሪያቸው ቮካብላሪስ ማለት ነው በጣም እንትን ናቸው በጣም ሲምፕል ናቸው። ፕላስ ደግሞ ለአንደርስታንድ ታደርጋቸው በቀላሉ ይችላል ምክንያቱም ለህፃናቶች ተብሎ የተዘጋጀ ነው። ግራመሩም ራሱ ኮምፕሊኬትድ አይደለም። ስለዚህ የህፃናት መጽሐፍቶችን ማለት ነው አሁን በአፕሊኬሽንም አለ ራሱ በኦዲዮ የሚያነብላችሁ ቪዲዮም ላይም አለ መጽሐፍቶችም አሉ እና እነሱን ማንበብ በጣም ኢምፖርታንስ አለው ማለት ነው። እኔ ሲጀምር ዶች የሚሆን ፍሬንች የህፃናት መጽሐፍ በማንበብ ነው የጀመርኩ ማለት ነው። ወይም ከዚህ በፊት የምታውቁት ቴክስት ወይ መጽሐፍ ካለ ደግሞ እሱን ማየት ማለት ነው። ቀደም ያልነገርኳችሁ አንድ ምንድነው ለምሳሌ እኔ ፍሬንች የተወሰኑ ቃላቶች ከያዝኩ በኋላ ምንድነው ያደረኩ ለምሳሌ የባይብልን ታሪክ ስለማውቀው ማለት ነው የጂሰስ ክራይስትን ፍንትኖች ፊልሞችን ማለት ነው በሳብታይትል ያደረኩ በተደጋጋሚ አያው ነበር። ስለዚህ አንድ ፊልም ላይ ከሺ በላይ የሚሆኑ ቃላቶች ስለሚነገሩ ያንን ፊልም ደጋግመ ማየት ማንበብ
በጣም ይጠቅማል ማለት ነው። ሌላው ዘጠነኛው ደግሞ ራይት ሬጉላርሊ ባይ ዘ ዌይ መጻፍ አንድ ነገር የሆነ ፕራክቲስ እንድታደርግ አንደኛ ስፔሊንጉንም ለማወቅ ይጠቅማል። ሁለተኛ ደግሞ ምንድነው የሚጠቅም ማይንድ ላይ ፕሪንትድ ይሆናል። ምክንያቱም በምታየውና በምታነበው በሁለቱ ወደ ብሬን የሚገባው ነገር ሀሪፍ ስለሚሆን ማለት ነው። ስለዚህ መጻፍ is very important። ታዩታላችሁ፣ ስፔሊንግም ተሳሳቱ ኮሬክት ታደርጋላችሁ። ስለዚህ በተለይ ደግሞ ፍሬንች ላይ አሁን ሌሎች ቋንቋዎች ላይ ፕሮናውንስ የምታደርጉትን ነው የምትጽፉ አይደለ? ለምሳሌ ምን ልበላችሁ፣ ለምሳሌ እንትን ላይ እንግሊዝኛ ላይ ማለት ነው ጉድ ኢቪኒንግ ለማለት ጉድ ኢቪኒንግ የሚለውን እንዳለ ነው እንትን የምትጽፉት ማለት ነው፣ እንደ ፕሮናንሴሽኑ ማለት ነው። በፍሬንች ላይ ግን ቦንስዋር ስትሉ ማለት ነው እቺ ዋ የምትለው ራሱ ድምጽ ኦ አይ ነው የምትጻፍ። ስለዚህ ልክ እንደምትሉት ማለት ፕሮናውንስ እንደምታደርጉት አይደለም የሚጻፍ ማለት ነው። እና እኔ እንዲያውም አስታውሳለሁ የሆነች በሽተኛ ነበረችንና ስሟን በእንትን ማለት በፍሬንች ፕሮናውንስ ስታደርገውና በእንግሊዝኛ ፕሮናውንስ ስታደርገው ኢትስ ኮምፕሊትሊ ዲፈረንት እና እሱን ራሱ ማጥናት ይጠበቅብኝ ነበር። ለምንድን ነው ፍሬንች ላይ በተለይ በኮንሶናንት የሚጨርሱ እንትኖች ወርዶች ወይም ቃላቶች ማለት ነው የመጨረሻው ቃል በኮንሶናንት ከጨረሰ ማለት ነው ከማለት ከኤ ኢ አይ ኦ ዩ ውጭ ሆኑት ከነዚህ ከቫውል ውጭ ሆኑት ከጨረሰ የመጨረሻው አይነበብም። ስለማይነበብ ትንሽ ኮንፊዝ ያደረገኝ ነበር። ከዛ ግን ህጉን ከያዝከው በኋላ ግን ቀላል ነው ማለት ነው። ያው የመጨረሻው ደግሞ ምንድነው ሴት ክሊር ሜጀራብል ጎልስ ይላል። ይሄ ማለት ምንድነው አንድ ክሊር የሆነ ጎል ያስፈልገናል። አሁን የኔን ኤክስፒሪየንስ ልንገራችሁ። ቅድም በጣም ይጠቅማቸዋል ያልኳችሁ ዶችም ፍሬንችም ስማር ያደረኩት ነገር ምንድነው፣ ለምሳሌ ዶች ስማር ሁለት ጓደኞች ነበሩኝና ከነዛ ጓደኞቼ ጋር ምንድነው መጀመሪያ ላይ እንትን ያደረኩ ሴት ያደረኩ ማለት ነው እንትን ተነጋገርንና እስኪ በቀን 10 just wait me ፓርክ ያደረኩ ነው በማይነገር ስጦታው በማይነገር ብለታው እና ምንድን ያደረግና በ10 ማለት በቀን 10 ቃላቶች እንትን እናድርግ ተባባልን ማለት ነው። እንያዝ ተባባልንና ከዛ እነዛ 10 ቃላቶች ደግሞ ምንድነው ከባድ ቃላቶች ሳይሆኑ ለዴይሊ አክቲቪቲ የሚጠቅሙን እለት የምናደርጋቸው አክቲቪቲ ላይ ሊጠቅሙን የሚችሉ ቃላቶችን እንትን እናድርግ ተባባል፣ እናጥና ተባባል። ከዛ ከአንድ ወር በኋላ እንገናኛለን ተባባል ማለት ነው። ከዛ እኔ ምንድነው ያደረኩ 15 አደረኩት። ምክንያቱም የዛን ጊዜ ገና ኢንቴግሬሽን ፕሮሰስ ላይ ስለነበር ምንም ስራም ስላልነበረኝ ኦኬ 15 አደረኩት። ሌሎችን ማጠናለው ግን 15 ቃላት በቀን ማለት ነው። ስለዚህ ማለት 15 ቃል በ30 ስታባዙት ማለት ነው 450 ቃላት ማለት ነው። 450 ቃላት ሆነ። ስለዚህ ያንን 450 ቃላት ያስኩት ከዛ መጨረሻ ላይ እንትን ተደራረግን ማለት ላይክ ልክ ከአንድ ወር በኋላ እስኪ እንጠያየቅ ተባባልን ማለት ነው። እና እኔ በደንብ የማስታውሰው ከ450 ቃላቶች ማለት ነው ኦልሞስት ወደ 350 ምናምን የሚሆኑትን ቃላቶች በደንብ ነው ማስታወሳቸው የነበር ማለት ነው። እና ከዛ ልክ ክላስ ገባን፣ ወረቀት ካገኘን በኋላ ክላስ ገባን። ክላስ ስንገባ በነዛ ቃላቶች ብቻ በቃ መናገር ችያለሁ። አትሊስት ሀሳቤን ኤክስፕሬስ ማድረግ ጀምሬያለሁ። እና በጣም ይጠቅማል እንደዚህ ማድረግ። በሴም ቲንግ ፍሬንች ላይም እንደዛ ነው ያደረኩ። እና አንዳንድ ጊዜ ምንድነው ይሄ እንዲያው ምንድነው ኬርለስ እንዳልሆን ወይንም ቀኖችን እንዳልዘል ብዬ በቃ እኔ ፕሮሚስ እገባለሁ ብዬ ልክ ሲሪየስሊ ነበር በእናቴ ስም ፕሮሚስ እገባለሁ ፍሬንች ላንድ ወር ያህል በወር 15 ቃላት ነው በቀን 15 ቃላት አጠናለሁ ብዬ ለራሴ ዲሳይድ አደረኩ ማለት ነው። ፕሮሚስ ገባው። ከዛ the same thing እንደ ዶች እንዳደረኩት ያው ፍሬንችንም እንደዛ አደረኩት ማለት ነው።
ከዛ ልክ እዚህ እንደመጣው within ማለት ካንቶን ከቀየርኩ በኋላ within 3 months ነው ወዲያውን ወደ ዳይሬክት ወደ ስራ የገባው ማለት ነውና እንዲያውም የኛ ስራ ሞር ኮሚኒኬሽን ያስፈልገዋል ህክምና ላይ ማለት ነውና ዳት ማች አልከበደኝም እና እግዚአብሔር የተመሰገነ ይሁን እየሰራን ነው። ስለዚህ አይ ሆፕ ኢን ቪዲዮ ትወዱታላችሁ ብዬ ተስፋ አደርጋለሁ። በቀጣይ ደግሞ ሌሎች ኢንትረስቲንግ የሆኑ ቪዲዮዎችን አብረን እናወራለን እንደ እግዚአብሔር ፈቃድ ማለት ነው። ስለዚህ ይህን ቲፕ ማለት ነው ለሌሎች ሰዎች ይደርሳቸው ሼር ብታደርጉልኝ በጣም ደስ ይለኛል። ላይክ አድርጉ። ላይክ ማድረግ ደግሞ ቪዲዮ ለብዙ ሰዎች እንዲዳረስ አስተዋጽኦ ስለሚያደርግ ማለት ነው። ስለዚህ እስከኔ ጋር ስለነበራችሁ አመሰግናለሁ። Thank you very much and then I will catch you another time with another video ማለት ነው። አመሰግናለሁ።